ሌላው አሁን በጣም እየተስተዋለ ያለው የጭንቀት ምክንያት የሆነው ነገን መፍራት ነው። ይሄ በጣም ወጣቶች ላይ ነው ያለው። ምክንያቱም አሁን ያለንበት ሁኔታ ነገ እንድትፈራ ነው የሚያደርግ። የሀገሪቱ ሁኔታ ሊሆን ይችላል፣ የዓለም ሁኔታ፣ ወይዘሩ እየተፈጠረ ያለው ጉዳዮች፣ ጦርነቶቹ፣ ከዛ ስራ አጥነት፣ ወጣቱ ላይ እየደረሰ ያለው የወጣት ሞት መብዛቱ ምናምን አሁን ያስጨንቃል። ብዙ ወጣቶች ስራ እያገኙ አይደለም። ስለዚህ አሁን ተምሪ ምንድነው መሆነው የሚል በጣም ብሷል። እናቴ እንዴት ነው የምጦረው? ዘመኑ እንደ ድሮ አይደለም። በጣም ዘመኑ ከፍቷል። ሰው ጨካኝ ሆኗል። ኑሮ በጣም እየተወደደ ነው። እንዴት ነው ሰርቫይቭ ማድረገው? ይሄ በጣም ነው የሚያስጨንቀው። በጣም ብዙ ወጣት ቲኔጀሮች፣ በጣም በተለይ ሃይስኩልና ግቢ ያሉ ተማሪዎች አሁን በጣም እየተጨነቁበት ያለው እየተጠቁበት ያለው ነገር ምንድነው መሆኑ ነው። ምክንያቱም ሶሻል ሚዲያ ላይ ሲገባ በእነሱ እድሜ ያለ ሰው አረለ በቃ ጥሩ ህይወት እየኖረ ምናምን ከአንተ እድሜ በታች ያለ ሰው ሲኖር ታያዋል። አንተ አልጋ ላይ ተጋድመህ ስክሮል እያረክ ነው። ምንም የምትበላው የምትጠጣው የለህም፣ ተስፋ የለህም። ቤተሰብህን እጦራለሁ ብለህ ከሀገር የወጣ ሰውዬ ትምህርት ቤት የገባ ሰው ግን ምንም የለም እና ያስፈራል። ምንድነው መሆኑ? እንጀራ ስንት ነው የገባው? ዘይት ስንት ነው የገባው? አይደለ? ምናልባት በቤተሰብ ስር ሆነው እንኳን ወጣቶቹም ብለህ ደግሞ በቤተሰብ ስር ሆነን ምን ጨነቀው? ነገም መፍራት ምን አይነት ዘመን ነው የሚመጣው? ከዛ ትሰማለህ በቃ እንደዚህ ትንቢት ሊፈጸም ነው ምናምን የሚሰው ደግሞ አይደለ? በዩቲዩብ ለህብር ብለው የሚሰሩ ደግሞ ብዙ ነገሮች አሉ። እሱን ይሰማና ደግሞ አሁን ትላልቅ ሰዎች የሚጨነቁት ለዛ ነው። በቃ ገሌ ሊመጣ ነው፣ ደም መፋሰስ ሊመጣ ነው ምናምን የሆነውም ያልሆነውም እየቀረምን በጣም መረጃ ነው እያበላሸን ያለው። አሁን በእህቶቻችን ላይ በሴቶች በልጆች በብዙ ነገሮች የሚደርሱ ጥቃቶች እቺ ሴት ነገ እንድትፈራ ያደርጋታል። ምን አይነት ዘመን ነው የመጣው ትላለች። አሁን እየሆነ ያለውን ነገር ስለምን አለመጨነቅም አትችልም። እንዴት በቃ ይከብዳል። ምንድነው የሚወጣው? በትምህርቱ ጎበዝ ያልሆነ ሰርቫይቭ እንደማያደርግ ነው የሚያስበው። ከዛ ደግሞ ዘመን ይገለበጥና ደግሞ በትምህርቱ ጎበዝ የሆነም ሰው ደግሞ ምንድነው ተስፋዬ በቃ ሁሉ ነገር ሳክሪፋይስ አድርጌ ተምሬ ግን ስራ የለም። ምክንያቱም ታላቅ ወንድሙን ታላቅ እህቷን ስታይ ቤት ከተቀመጡ ብዙ ዓመት ሆናቸው። ይህን እያየ እንዴት መጨነቅ አትችልም? እና በጣም ትልቁ የጭንቀት ምክንያት የሆነው ነገን መፍራት ነው። ነገ ምንድነው መሆኑ የሚለውን ማሰብ ነው። በጣም ከባድ ነው። አሁን ይሄ ቅድም እንዳልኩ ደግሞ ከዚህ ጋር ተያይዞ የሚነሳው ትላንትን አለመርሳት ነው። በጣም ብዙ ሰው በህይወቱ ያጠፋው ያበላሸው ሰው ሳይሳሳት መኖር አይችልም። ሰው ነህ፣ ትሳሳታለህ። ያደረግከው ነው ጸጸትና ቁጭት። ጸጸት በቃ ባላደርገው ኖሮ ያንን ስህተት ባልሰራው ኖሮ ይሄንን ባልናገረው ኖሮ ብሎ ላለፈው ነገር። ቁጭት ደግሞ ባደርገው ኖሮ አይደል ያመለጠውን ኦፖርቹኒቲ እያሰበ ባደርገው ኖሮ እኮ እንደዚህ ያልሆነ ነበር ይላል። እንደውም አንዳንዶቻችን ለእያንዳንዱ ምክንያቶቻችን ያለፈውን ነገር እንትን ምንል ሰዎች አለን። አሁን ይሄ በጣም እንደውም መሰመር ያለበት ጉዳይ ነው ብዬ አስባለሁ። ወጣቶቹ ማሰብ ያለብን ይሄ ቤተሰቦቻችን ያላቸው ያሳደጉበት አስተዳደግ አሁን ላለን ነገር ተጠያቂ የምናደርግ ሰዎች አለ። አባቴ እኮ እንዲህ ባያደርግ ኖሮ እናቴ እንዲህ ባታደርግ ኖሮ ሜቢ ግቢ ባልገባ ኖሮ ወይ ደግሞ በገባ ኖሮ ምናምን ብሎ አሁን ስላለበት ስለወደቀበት እያንዳንዱ ነገር የኋላውን ነገር እያሰበ ይጨነቅሷል። ይሄም ጭንቀት ነው። በቃ ግን ምንም መፍትሄ የለም። ውስጥን የሚበላ ለበሽታ በቃ የሚያዳርግ በጣም ትልቁ ካሁን ካልኩ ምክንያቶች ትልቁ እንደውም ትላንትን አለመርሳት። ብዙ ሰው ትላንቱን ወደ ኋላ እየጎተተ ያለው ጸጸቱ ቁጭቱ ነው እየገደሉ ቤቱ ቁጭ እያደረጉ ያለው። ትራውማ የሚባል ነገር አለ አይደል? የልጅነት ጠባሳ ቤተሰብ አንተ ላይ ያደረገው ነገር የተናገረው ነገር ከነሱ ጋር ያደክበት ነገር ነው ዛሬ አንተ ማለት። ምናልባት ጎብዘህ አንብበህ ራስን ኮንሽስ ሆነ አውቀህ ትራውማን ሂል አድርገህ ጠባሳን ፈውሰህ ብቁ ሰው ካልሆንክ ራስህን ካልሆንክ በስተቀር አንተ ማለት ያ ያሳለፍከው ሄኖክ ነው ያደግከው ሄኖክ። ቤተሰቦችህ ተጽዕኖ ያደረጉብህ ማህበረሰብህን መስሎ አካባቢን መስለን ያደግከው። እዚህ ፍቅር በቤተሰብ ፍቅር አጥቶ ያደገ ሰው ዛሬ በጣም ፍቅርን ሲለምን ታያለህ። ራስን ታገኘዋለህ አይደል? የሰዎችን አቴንሽን እየፈለክ ብቻህን መሆን አትፈልግም። ትደውላለህ፣ ከዛ ቶሎ ይከፋል ምናምን። ለምንድነው የማይወዱኝ እኔ እንደምወዳቸው ትላለህ። ከዛ እንዲሰጥ የምትፈልገውን አይነት ፍቅር ለሰው አብዝተህ ትሰጣለህ። ያንን መልሰባል ማለት ደግሞ ይሄ አንዱ ነው እንል። ከቤተሰብ ፍቅር ማጣት አሁን የሚያደርግህ ነገር በጣም ብዙ አለ እና ቁጭ ብሎ ማንበብ እኔ ሳይኮሎጂ መጽሐፎችን ማንበብ የሚጠቅመው ለዚህ ነው በደንብ። ወይ ደግሞ መታከም ካለብን ደግሞ መታከም ሄደን የአእምሮአችን ጤና መመርመር አለብን። በቃ ለምንድን ነው እንደዚህ ሆንኩ ያሉት? ለምንድን ነው ሰውን በዚህ ልክ የተለማመድኩ ያሉት? ለምንድን ነው በዚህ ልክ የሰውን አቴንሽን ፍቅር በዚህ ልክ የፈለግኩ ያሉት? ለምንድን ነው ብለህ ወደ ኋላ ስትሄድ የሆነ የተነፈከው ፍቅር አለ፣ የሆነ ያጣኸው አቴንሽን አለ ዛሬ እንድትፈልግ የሚያደርግ ልክ እንደዛ ነው። ግን
ከዛስ አሁን ዛሬ ህይወት ላይ ነገር አፕን ሲያደርግ ያለፈውን ታስብና እንዲህ ባይሆን እኮ እንደዚህ ያሉ ነበር አይደል? የከሰረውን ብር እያሰበ ወይ አንድ ቁጥር የቀረችውን የከሰረችውን ሎተሪ እያሰበ ዘላለም የሚጨነቅ ሰው ይጠፋል። ዜሮ እኮ ነው የጎደለኝ እያለ አጋጥሞኛል። አንድ ቁጥር ሊደርሰው ብዙ ሚሊዮን ብር አመለጠውና ስንት ዓመት ሙሉ ያወራል። በቃ ለአሁን ለመክሰሩ ለአሁን ትንሽ መቸገሩ ያቺን ሎተሪ አንድ ቁጥር በቃ መሳሳቷ ነው። ጣፈንታዬ ነው እድሌ ነው እያሉ ደግሞ እንደዚህ የሚሆኑ ሰዎች ብዙ አሉ። እና ትላንት በጣም ወደ ኋላ ይጎትታል፣ ለጭንቀት በጣም ይዳረጋል። ሌላውና በጣም ብዙዎቻችን ያልገባን ነገር ደግሞ ኢማጂኔሽን። በጣም ብዙ አክቹዋሊ ህይወት ላይ አፕን ያደረገ ካለው ከሚያስጨንቀው ነገር ይልቅ ኢማጂን አድርጎ የሚጨነቀው ብዙ ነው። በጣም ብዙ ጭንቀት እየፈጠረ ነው፣ አይምሮ ላይ እየፈጠረ ነው የሚጨነቀው።